እስራኤላውያን በፍልስጤማውያን ለ40 ዓመታት ሲቀጠቀጡ፣ ሲጨፈጨፉ፣ ሲያለቅሱ የእግዚአብሔር ሰው የሆነ ጉልበተኛና ጥበበኛ ተወልዶ ደረሰላቸው። እስራኤልን ነፃ ወጣ። ሕዝቡም የሰላም አየር መተንፈስ ጀመረ። የዛሬ ባለ ታሪካችን በሰው ለቅሶ የሚዝናኑትን የሚያጠፋ፣ ዘርፈው የወሰዱትን ሀብት የሚያስመልስ እጅግ ኃያል የሆነ ከእግዚአብሔር ትእዛዝ ወጥቶ ብዙ መከራን የተቀበለ የጀግና ምሳሌ የሆነ ሰው ታሪክን እናስደምጣችኋለን። ቪዲዮን ላይክ፣ ቻናሉንም ሰብስክራይብ በማድረግ የንሴብሖ ቲቪ ቤተሰብ ይሁኑ። ወደ ቪዲዮ እናልፋለን። ከዳን ወገን የሆነ ማኑሄ የሚባል አንድ የጾራ ሰው ነበረ። ሚስቱም መካን ነበረች፣ ልጅም አልወለደችም። የእግዚአብሔር መልአክ ለሴቲቱ ተገልጦ እንዲህ አላት፣ እነሆ አንቺ መካን ነሽ፣ ልጅም አልወለድሽም። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ልጁም ከእናቱ ማኅፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናል። በራሱ ላይ ምላጭ አይድረስበት። እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። ሴቲቱም ወደ ባሏ መጥታ አንድ የእግዚአብሔር ሰው ወደ እኔ መጣ፣ መልኩም እንደ እግዚአብሔር መልአክ እጅግ የሚያስደነግጥ ነበር። ከወዴትም እንደመጣ አልጠየቅኩትም፣ ስሙን አልነገረኝም። እርሱም እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። ልጁም ከእናቱ ማኅፀን ጀምሮ እስኪሞት ድረስ ለእግዚአብሔር የተለየ ናዝራዊ ይሆናልና አሁን የወይን ጠጅ የሚያሰክርም ነገር አትጠጭ፣ እርኩስም ነገር አትብይ አለኝ ብላ ተናገረች። ማኑሄም ጌታ ሆይ የላከው የእግዚአብሔር ሰው እባክህ እንደገና ወደኛ ይምጣ፣ ለሚወለደውም ልጅ ምን እንድናደርግ ያስገንዝበን ብሎ ወደ እግዚአብሔር ለመነ። እግዚአብሔርም የማኑሄን ድምፅ ሰማ። የእግዚአብሔርም መልአክ እንደገና ለሴቲቱ በእርሻ ውስጥ ተቀምጣ ሳለች ተገለጠላት። ባሏ ማኑሄ ግን ከእርሷ ጋር አልነበረም። ሴቲቱም ፈጥና ሮጠች፣ ለባሏም እነሆ በቀደም ዕለት ወደ እኔ የመጣው ሰው ደግሞ ተገለጠልኝ ብላ ነገረችው። ማኑሄም ተነስቶ ሚስቱን ተከተለ። ወደ ሰውየውም መጥቶ ከዚች ሴት ጋር የተነጋገርክ አንተ ነህን? አለው። እርሱም እኔ ነኝ አለ። ማኑሄም ቃልህ በደረሰ ጊዜ የልጁ ሥርዓት ምንድነው? የምናደርግለትስ ምንድነው? አለው። የእግዚአብሔርም መልአክ ማኑሄን ሴቲቱ ከነገርኳት ሁሉ ትጠንቀቅ፣ ከወይንም ከሚወጣው ሁሉ አትብላ፣ የወይን ጠጅንም የሚያሰክርንም ነገር አትጠጣ፣ እርኩስም ነገር ሁሉ አትብላ፣ ያዘዝኳትን ሁሉ ትጠበቅ አለው። ማኑሄም የእግዚአብሔርን መልአክ የፍየል ጠቦት እስክናዘጋጅል ድረስ እባክህ ቆይ አለው። የእግዚአብሔርም መልአክ ማኑሄን አንተ የግድ ብትለኝ መብልህን አልበላም፣ የሚቃጠለውንም መሥዋዕት ማዘጋጀት ብትወድ ለእግዚአብሔር አቅርበው አለው። ማኑሄም የእግዚአብሔር መልአክ መሆኑን አላወቀም ነበር። ማኑሄም የእግዚአብሔርን መልአክ ነገርህ በደረሰ ጊዜ እንድናከብርህ ስምህ ማን ነው? አለው። የእግዚአብሔርን መልአክ ስሜ ድንቅ ነውና ለምን ትጠይቀኛለህ? አለው። ማኑሄም የፍየሉን ጠቦትና የእህሉን ቁርባን ወስዶ በድንጋይ ላይ ለእግዚአብሔር አቀረበው። መልአኩም ተአምራት አደረገ። ማኑሄና ሚስቱም ይመለከቱ ነበር። ነበልባሉም በመሠዊያው ላይ ወደ ሰማይ በወጣ ጊዜ የእግዚአብሔርን መልአክ በመሠዊያው ነበልባል ውስጥ አረገ። ማኑሄና ሚስቱም ተመለከቱ፣ በምድርም በግንባራቸው ተደፉ። የእግዚአብሔርን መልአክ ዳግመኛ ለማኑሄና ለሚስቱ አልተገለጠም። ያን ጊዜም ማኑሄ የእግዚአብሔር መልአክ መሆኑን አወቀ። ማኑሄም ሚስቱን እግዚአብሔርን አይተናልና ሞት እንሞታለን አላት። ሚስቱም እግዚአብሔርስ ሊገለን ቢወድ ኑሮ የሚቃጠለውን መሥዋዕትና
የእህሉን ቁርባን ከእጃችን ባልተቀበለን፣ ይህንን ነገር ሁሉ ባላሳየን፣ እንዲህ ያለ ነገርም በዚህ ጊዜ ባላስታወቀን ነበር አለችው። ሴቲቱም ወንድ ልጅ ወለደች፣ ስሙንም ሶምሶን ብላ ጠራችው። ልጁም አደገ፣ እግዚአብሔርም ባረከው። የእግዚአብሔርም መንፈስ በጾርዓና በኤሽታኦል መካከል ባለው በዳን ሰፈር ውስጥ ሊያነቃቃው ጀመረ። ሶምሶንም ተምና ወደምትባል ስፍራ ወረደ። በተምናም ከፍልስጤማውያን ልጆች አንዲት ሴት አየ። ወጥቶም ለአባቱ ለእናቱ በተምና ከፍልስጤማውያን ልጆች አንዲት ሴት አይቻለሁ፣ አሁንም እርሷን አጋቡኝ አላቸው። አባትና እናቱም ከተገረዙት ከፍልስጤማውያን ሚስት ለማግባት ትሄድ ዘንድ ከወንድሞች ሴቶች ልጆች ከሕዝቤም ሁሉ መካከል ሴት የለምን አሉት። ሶምሶንም አባቱን ለዓይኔ እጅግ ደስ አሰኝታኛለችና እርሷን አጋቡኝ አለው። እግዚአብሔርም በፍልስጤማውያን ምክንያት ይፈልግ ነበርና ነገሩ ከእርሱ ሆነ። አባትና እናቱ ግን አላወቁም። በዚያን ጊዜም ፍልስጤማውያን በእስራኤል ላይ ገዢዎች ነበሩ። ሶምሶንም አባትና እናቱም ወደ ተምና ወረዱ። በተምናም ወዳለው ወደ ወይን ስፍራ መጡ። እነሆም የአንበሳ ደቦል እያገሳ ወደ እርሱ ደረሰ። የእግዚአብሔርም መንፈስ በእርሱ ላይ በኃይል ወረደ። ጠቦትን እንደሚቆራርጥ በእጁ ምንም ሳይኖር ቆራረጠው። ያደረገውንም ለአባቱና ለእናቱ አልነገረም። ወርዶም ከሴቲቱ ጋር ተነጋገረ፣ እጅግም ደስ አሰኘችው። ከጥቂትም ቀን በኋላ ሊያገባት ተመለሰ። የአንበሳውንም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። እነሆም በአንበሳው ሬሳ ውስጥ ንብ ሰፍሮበት ነበር፣ ማርም ነበረበት። በእጁም ወስዶ መንገድ ለመንገድ እየበላ ሄደ። ወደ አባቱና ወደ እናቱ መጣ፣ ማሩንም ሰጣቸው። እነርሱም በሉ። ማሩንም ከአንበሳው ሬሳ ውስጥ እንደወሰደ አልነገራቸውም። አባቱም ወደ ሴቲቱ ወረደ። ጎበዞችም እንዲሁ ያደርጉ ነበርና ሶምሶን በዚያ በዓል አደረገ። ባዩትም ጊዜ ከእርሱ ጋር ይሆኑ ዘንድ ሌሎች 30 ሰዎች ሰጡት። ሶምሶንም እንቆቅልሽ ልስጣችሁ፣ በሰባቱም በበዓሉ ቀናት ውስጥ ፈታችሁ ብትነግሩኝ 30 የበፍታ ቀሚስና ተለዋጭ ልብስ እሰጣችኋለሁ። መፍታትም ባትችሉ 30 የበፍታ ቀሚስና 30 ተለዋጭ ልብስ ትሰጡኛላችሁ አላቸው። እነርሱም እንድንሰማው እንቆቅልሹን ንገረን አሉት። እርሱም እንዲህ አላቸው፣ ከበላተኛው ውስጥ መብል ወጣ፣ ከብርቱም ውስጥ ጣፋጭ ወጣ አላቸው። 3 ቀንም እንቆቅልሹን መተርጎም አልቻሉም። በአራተኛው ቀን የሶምሶንን ሚስት እንቆቅልሹን እንዲነግረን ባልሽን ሸንግዩ፣ አለዚያ አንቺንና የአባትሽን ቤት በእሳት እናቃጥላለን፣ ወደዚህ የጠራችሁን ልትገፉን ነውን አሏት። የሶምሶንም ሚስት በፊቱ እያለቀሰች በእውነቱ ጠልተኸኛል፣ ከቶም አትወደኝም፣ ለሕዝቤ ልጆች እንቆቅልሽ ሰጣቸዋልና ትርጓሜውንም አልነገርከኝም አለችው። ለአባቴና ለእናቴ አልነገርኳቸውም፣ ለአንቺ እነግርሻለሁን አላት። 7ቱንም የበዓል ቀን በፊቱ አለቀሰች። እርሷም ነዝንዛዋለችና በ7ኛው ቀን ነገራት። ትርጓሜውንም ለሕዝቧ ልጆች ነገረች። በ7ኛው ቀን ፀሐይ ሳትገባ የከተማይቱ ሰዎች ከማር የሚጣፍጥ ምንድነው? ከአንበሳስ የሚበረታ ማን ነው አሉት። እርሱም በጥጃዬ ባላረሳችሁ የእንቆቅልሽን ትርጓሜ ባላወቃችሁ ነበር አላቸው። የእግዚአብሔር መንፈስ በላዩ በኃይል ወረደ። ወደ አስቀሎናም ወደምትባል ቦታ ሄደ። ከዚያም 30 ሰዎችን ገደለ።
ልብሳቸውንም ወስዶ እንቆቅልሹን ለፈቱት ሰዎች ሰጠ። ቁጣው ነደደ፣ ወደ አባቱ ቤት ወጣ። የሶምሶን ሚስት ግን ከተባበሩት ከሚዜዎቹ ለአንደኛ ሆነች። ከዚህ በኋላ በስንዴ መከር ጊዜ ሶምሶን የፍየል ጠቦት ይዞ ሚስቱን ሊጠይቅ ሄደና ወደ ጫጉላ ቤት ወደ ሚስቱ ልግባ አለ። አባቷ ግን እንዳይገባ ከለከለው። አባቷም ፈጽመ የጠላሃት መስሎኝ ለሚዜህ አጋባኋት፣ ታናሽ እህቷ ከእርሷ ይልቅ የተዋበች አይደለችምን? እባክህ በእርሷ ፋንታ አግባት አለው። ሶምሶንም ከእንግዲህ ወዲህ በፍልስጤማውያን ላይ ክፉ ባደርግ እኔ ንጹሕ ነኝ አላቸው። ሶምሶንም ሂዶ 300 ቀበሮዎች ያዘ። ችቦም ወስዶ ሁለቱንም ቀበሮዎች በጅራታቸው አሰረ። በሁለቱም ጅራቶች መካከል አንድ ችቦ አደረገ። ችቦውንም አንድዶ በቆመው በፍልስጤማውያን እህል መካከል ሰደዳቸው። ነዶውንም የቆመውንም እህል ወይኑንም ወይራውንም አቃጠለ። ፍልስጤማውያንም ይህንን ያደረገው ማን ነው አሉ። እርሱም ሚስቱን ወስዶ ለሚዜው አጋብቷልና የተምናዊው አማች ሶምሶን ነው አሉ። ፍልስጤማውያንም ወጥተው ሴቲቱንና አባቷን በእሳት አቃጠሉ። ሶምሶንም እንዲህ አላቸው፣ እናንተ እንዲህ ብታደርጉ እኔ በቃችኋለሁ፣ ከዚያም በኋላ አርፋለሁ አላቸው። እርሱም ጭንጭናቸውን ብሎ በታላቅ አገዳደል ገደላቸው። ወርዶም በኤጤም ዓለት ባለው ዋሻ ውስጥ ተቀመጠ። ፍልስጤማውያንም ወጡ፣ በይሁዳ ሰፈሩ፣ ተበታትነው ተቀመጡ። የይሁዳም ሰዎች በእኛ ላይ የወጣችሁት ለምንድን ነው አሉ። እነርሱም ሶምሶንን ልናስር እንዳደረገብን ልናደርግበት መጥተናል አሉ። ከይሁዳም ሰዎች ከአይሁድ ሰዎች 3000 የሚያህሉ በኤጤም ዓለት ወዳለው ዋሻ ወርደው ሶምሶንን ገዢዎቻችን ፍልስጤማውያን እንደሆኑ አታውቅምን? ያደረክብን ይህ ምንድነው አሉት። እርሱም እንዳደረጉብኝ አደረኩባቸው አላቸው። እነርሱም አስረን በፍልስጤማውያን እጅ አሳልፈን ልንሰጥህ መጥተናል አሉት። ሶምሶንም እናንተ እንዳትገሉኝ ማሉልኝ አላቸው። እነርሱም አስረን በእጃቸው አሳልፈን እንሰጣለን እንጂ አንገልህም ብለው ተነጋገሩት። በሁለት አዲስ ገመድ አስረው ከዓለቱ ውስጥ አወጡት። ሶምሶንም በመጣ ጊዜ ፍልስጤማውያን እልል እያሉ ተገናኙት። የእግዚአብሔርም መንፈስ በኃይል ወረደበት። ክንዱም የታሰረበት ገመድ በእሳት እንደተበላ ሆነ። ማሰሪያዎቹም ከእጁ ወደቁ። አዲስም የአህያ መንጋጋ አገኘ። እጁንም ዘርግቶ ወሰደው። በእርሱም 1000 ሰው ገደለ። ሶምሶንም በአህያ መንጋጋ ክምር በክምር አድርጊያቸዋለሁ፣ በአህያ መንጋጋ 1000 ሰው ገድያለሁ አለ። መናገሩንም በፈጸመ ጊዜ መንጋጋውን በእጁ ጣለ። የዚያንም ስፍራ ስም ራማትሌ ብሎ ጠራው። እርሱም እጅግ ተጠምቶ ነበርና አንተ ይህችን ታላቅ ማዳን በባሪያህ እጅ ሰጥተሃል፣ አሁንም በጥም እሞታለሁ፣ ባልተገረዙም እጅ እወድቃለሁ ብሎ ወደ እግዚአብሔር ጮኸ። እግዚአብሔርም ዓለቱን ሰነጠቀ፣ ከእርሱም ውሃ ወጣ። እርሱም ጠጣ፣ ነፍሱም ተመለሰች፣ ተጠናከረም። ሶምሶንም ወደ ጋዛ ሄደ። በዚያም ጋለሞታ ሴት አይቶ ወደ እርሷ ገባ። የጋዛ ሰዎችም ሶምሶንን ወደ ከተማ ውስጥ እንደገባ ሰሙ። ከበቡትም። ሌሊቱንም ሁሉ በከተማይቱ በር ሸመቁበት። ማለዳ እንገለዋለን ብለው ሌሊቱን ሁሉ በዝምታ ተቀመጡ። ሶምሶንም እስከ እኩለ ሌሊት ተኛ። እኩለ ሌሊትም በሆነ ጊዜ ተነስቶ የከተማይቱን በር መዝጊያ ያዘ። ከሁለቱ መቃኖችና ከመወረሪያውም ጋር ነቀለው፣ በትከሻው ላይ አደረገ። በኬብሮንም ፊት ወዳለው ተራራ ራስ ላይ ተሸክሞት ወጣ፣ በዚያም ጣለው። ከዚህ በኋላ በሶሬቅ ሸለቆ የነበረች ደሊላ የተባለች አንዲት ሴትን ወደደ። የፍልስጤማውያንም መኳንንት ወደ እርሷ መጥተው እርሱን ሸንግለሽ በእርሱ ያለ ታላቅ ኃይል ምን እንደሆነ እኛስ እርሱን ለማዋረድ
እናስረው ዘንድ የምናሸንፈው በምን እንደሆነ እወቂ፣ እኛም እያንዳንዳችን 1100 ብር እንሰጥሻለን አሏት። ደሊላም ሶምሶንን ታላቅ ኃይልህ ምን እንደሆነ እንድትዋረድስ የምትታሰርበት ምን እንደሆነ እባክህ ንገረኝ አለችው። ሶምሶንም በሰባት ባልደረቀ በእርጥብ ጠፍር ቢያስሩኝ እደክማለሁ፣ እንደ ሌላም ሰው እሆናለሁ አላት። የፍልስጤማውያንም መኳንንት 7 ያልደረቀ እርጥብ ጠፍር አመጡላት፣ በእርሱም አሰረችው። በጓዳዋ ውስጥ ሰዎች ተደብቀው ነበር። እርሷም ሶምሶን ሆይ ፍልስጤማውያን መጡብህ አለችው። እርሱም የታሰረበትን ጠፍሩን በጣጥሶ አመለጠ፣ ኃይሉም በምን እንደሆነ አልታወቀም። ደሊላም ሶምሶንን እነሆ አታለልከኝ፣ የነገርከኝም ሐሰት ነው። አሁንም የምትታሰርበት ምን እንደሆነ እባክህ ንገረኝ አለችው። እርሱም ሥራ ባልተሰራበት በአዲስ ገመድ ቢያስሩኝ እደክማለሁ፣ እንደ ሌላም ሰው እሆናለሁ አላት። ደሊላም አዲስ ገመድ ወስዳ በእርሱ አሰረችው። በጓዳዋ የተደበቁ ሰዎች ተቀምጠው ነበር። እርሷም ሶምሶን ሆይ ፍልስጤማውያን መጡብህ አለችው። ገመዱን ከክንዱ በጣጠሰው። ደሊላም ሶምሶንን እስካሁን ድረስ አታለልከኝ፣ የነገርከኝም ሐሰት ነው። የምትታሰርበት ምን እንደሆነ ንገረኝ አለችው። እርሱም የራሴን ጠጉር 7ቱን ጉንጉን ከድር ጋር ብትጎነጉኝው በችካልም ብትቸክዪው እደክማለሁ፣ እንደ ሌላም ሰው እሆናለሁ አላት። ሶምሶንም በተኛ ጊዜ ደሊላ የራሱን ጠጉር 7ቱን ጉንጉን ከድሩ ጋር ጎነጎነችው፣ በችካልም ቸከለችውና ሶምሶን ሆይ ፍልስጤማውያን መጡብህ አለችው። ከእንቅልፉ ነቃ፣ ችካሉንም ከነቁንዳላው ድሩንም ነቀለ። እርሷም አንተ እወድሻለሁ እንዴት ትለኛለህ? ልብህ ከኔ ጋር አይደለም። ስታታልለኝ ይህ 3ኛ ጊዜ ነው። ታላቅ ኃይልም በምን እንደሆነ አልነገርከኝም አለችው። ዕለት ዕለትም በቃሏ ነዘነዘችው፣ አስቸገረችውም። ነፍሱም እስከ ሞት ድረስ ተጨነቀች። እርሱም ከእናቴ ማኅፀን ጀምሬ ለእግዚአብሔር የተለየው ነኝና በራሴ ላይ ምላጭ አልደረሰም። የራሴንም ጠጉር ብላጭ ኃይሌ ከኔ ይሄዳል፣ እደክማለሁ፣ እንደ ሌላም ሰው እሆናለሁ ብሎ የልቡን ሁሉ ገለጠላት። ደሊላም የልቡን ሁሉ እንደገለጠላት ባየች ጊዜ የልቡን ሁሉ ገልጦልኛልና ይህንን ጊዜ ደግሞ ኑ ብላ የፍልስጤማውያንን መኳንንት ጠራች። የፍልስጤማውያን መኳንንት ብሩን በእጃቸው ይዘው ወደ እርሷ መጡ። እርሷም በጉልበቷ ላይ አስተኛቸው። አንድ ሰውም ጠራች። እርሷም 7ቱን የራሱን ጉንጉኖች ላጨችው፣ ልታዋርደውም ጀመረች። ኃይሉም ከእርሱ ሄደ። እርሷም ሶምሶን ሆይ ፍልስጤማውያን መጡብህ አለችው። ከእንቅልፉም ነቅቶ እወጣለሁ፣ እንደ ወትሮም ጊዜ አደርጋለሁ አለ። ነገር ግን እግዚአብሔር ከእርሱ እንደተለየው አላወቀም። ፍልስጤማውያንም ይዘው ዓይኖቹን አወጡት፣ ወደ ጋዛም አምጥተው በናስ ሰንሰለት አሰሩት። በግዞትም ሆኖ እህል ይፈጭ ነበር። የራሱንም ጠጉር ከላጩት በኋላ ያድግ ጀመር። የፍልስጤምም መኳንንት አምላካችን ጠላታችንን ሶምሶንን በእጃችን አሳልፎን ሰጠን እያሉ ለአምላካቸው ለዳጎን ታላቅ መሥዋዕት ይሰዉ ዘንድ ደስ የሚላቸው ዘንድ ተሰበሰቡ። ሕዝቡም ሁሉ ባዩት ጊዜ ምድራችንን ያጠፋው ከእኛም ብዙ ሰው የገደለውን ጠላታችንን አምላካችን በእጃችን አሳልፎ ሰጠን እያሉ አምላካቸውን አመሰገኑ። ልባቸውንም ደስ ባለው ጊዜ በፊታችን እንድንጫወትበት ሶምሶንን ጥሩት አሉ። ሶምሶንንም ከግዞት ቤት ጠሩት። በፊታቸውም ተጫወቱበት፣ ተዘባበቱበትም። በምሰሶና በምሰሶ መካከል አቆሙት። ሶምሶንም እጁን የያዘውን ብላቴና ቤቱን የደገፉትን ምሰሶች እጠጋባቸው ዘንድ እባክህ አስይዘኝ አለው። በቤትም ውስጥ ወንዶችና ሴቶች ሞልተውበት ነበር። የፍልስጤምም መኳንንት ሁሉ በዚያ ነበሩ። በቤቱም ሰገነት ላይ
ሶምሶን ሲጫወት የሚያዩ 3000 የሚያሉ ወንዶችና ሴቶች ነበሩ። ሶምሶንም ስለ ሁለቱ ዓይኖቼ ፍልስጤማውያንን አሁን እንድበቀል እግዚአብሔር አምላክ ሆይ እባክህ አስበኝ። ሶምሶንም ቤቱ ተደግፎባቸው የነበሩትን ሁለቱን መካከለኞች ምሰሶችን ያዘ። አንዱን በቀኝ እጁ አንዱንም በግራ እጁ ይዞ ተጠጋባቸው። ሶምሶንም ከፍልስጤማውያን ጋር ልሙት አለ። ተጎንብሶም ምሰሶቹን በሙሉ ኃይሉ ገፋ። ቤቱም በውስጡ በነበሩት በመኳንንቱም በሕዝቡም ሁሉ ላይ ወደቀ። ሶምሶንም እርሱ ሞቶ በሞቱም የገደላቸው ሙታን በሕይወቱ ሳለ ከገደላቸው በዙ። ወንድሞቹም የአባቱ ቤተሰቦችም ሁሉ መጡ፣ ይዘው ማወጡት፣ በአባቱ በማኑሄ መቃብር አጠገብ ቀበሩት። እርሱም በእስራኤል ላይ 20 ዓመት ፈረደ። በእርግጥም የሶምሶን ታሪክ በሕይወታችን ውስጥ ልንተገብራቸው የሚገቡ ብዙ ጠቃሚ ትምህርቶችን የያዘ ነው። ለእግዚአብሔር ታማኝ በመሆን ከኃጢአት በመራቅና በእርሱ ኃይል በመታመን እርም የሆነውን ነገር ከእኛ በማራቅ የተባረከ ሕይወት እንድንኖር ያስተምረናል። ውድ የንሴቦ ቲቪ ቤተሰቦች የዛሬ ታሪካችን ይህንን ይመስል ነበር። በፕሮግራማችን ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። ቪዲዮውን ላይክ አድርጉት። ቻናሉንም ሰብስክራይብ በማድረግ የንሴቦ ቲቪ ቤተሰብ ይሁኑ።